ሰላም እንዴት ናችሁ? ሚትቦልን በድንች ቦል ቀይረን እንደዚህ ቆንጆ የጾም ፓስታ እንሰራለን። ፓስታችንን እየቀቀልን ጎን ለጎን ድንቻችንን እንደዚህ በደንብ እንጨፈልቀውና በርበሬና የተለያዩ ቅመሞች ቤት ውስጥ ያሉትን ጨምረን የበቆሎ ዱቄት፣ ፉርኖ ዱቄት ጨዋችንን አድርገን በደንብ እናቦካዋለን። ከዛ እንደዚህ ክብ ክብ አውጥተን እናዘጋጃለን። እሳት ላይ ዘይት አግለን እንደዚህ ቀስ ብለን እንጨምረውና ቀስ ባለ እሳት ቀስ እያልን እናበስለዋለን። እንዲ ብራውን ሲሆን መብሰሉን አረጋግተን እናወጣውና እዚህ ጋር ሳይድ ነው አትክልት የሚሰራ ሳይድ አለ አብሮ ካሮትና ድንች አለ። ካሮትና ድንቹን ሳይዱን ለብቻ እዚህ ጋር ቲማቲምና ሽንኩርታችንን ትንሽ የበርበሬ አድርገን ሶሳችንን እንሰራለን። እዚህ ጋር ሶሳችን ደርሷል። ካቻፕ አድርጌበት ቦሎን እጨምርበታለሁ። እንደዚህ ቆንጆ ይሆናል። ከዚህ ጋር ሳይዱም አትክልቱ ደርሷል። እናወጣለን። እንደዚህ እናቀርበዋለን። በጣም ጣፋጭ ነው። አመሰግናለሁ። ሰብስክራይብ አድርጉ ዩቲዩቤን። በጣም አመሰግናለሁ።